ቋንዴ እንዳታሳልፉት ሙስሊሞች ሂጃብን እኛ ካላስከበርነው ማን መጥቶ እንዲያስከብርልን ነው የምንጠብቀው? አንዴ ቪዲዮ ተመልክተነው እንመለስ። ማንንም እንዳያሳልፍ። ስለኔ ሂጃብ እኮ ሰላም ለምን የማይመለከተኝ? ካሜራውን ዝቅ አድርገው። አይመለከተኝም እኮ ሰላም አይመለከተኝም። ስለኔ መታ አይመለከተኝም። በቃ እኔ ሙስሊም ነኝ አልኳቸው። አንዴ ሙስሊም ትሆኚ ታዲያ ለሰው ፍቅር ብለሽ ነው እምነቱን ካከበርሽ አንቺ እኮ ድሮ መሆን ትችይ ነበር ሙስሊም። እምነቱን ካከበርሽ ስለኔ ይሄን ሂጃብ አልመለስልሽም። ሂጃብ ቪዲዮ ላይ እንደተመለከታችሁት እሱ ሂጃቧን ያወልቅባታል፣ እሷ ደግሞ ሙስሊም ነኝ ሂጃቤን አታወልቅብኝ እያለች ትገኛለች። ሙስሊሞች ይሄ ቪዲዮ ወሳኝ ነውና እስከ መጨረሻው በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። እኔን የገረመኝ የክርስትና መገለጫ የሆነው ማህተብን አውልቁ ብሎ አንድም ዩቲዩበር አንድም ፊልም ላይ ከዚህ በፊት ተመልክተን አናቅም፣ ማየትም አንፈልግም። ነገር ግን በሂጃብና በኒቃብ በተደጋጋሚ በክብሩ ላይ ሲራገጡ አይተናል። ልጅቷ ሙስሊም ትሁንም አትሁንም ሂጃብ የአንዲት ሙስሊም ሴት ክብርም ጭምር መገለጫዋም ጭምር ነውና የዩቲዩብ መነገጃ ሊሆን አይገባም። ሂጃብ እስልምና ለሴት እህቶቻችን ያስገደደው ግዴታ ብቻ ሳይሆን የክብራቸው መገለጫም ጭምር ነውና ብንከባበር ይሻላል። ይህም ቪዲዮ የለቀቀው ልጅ ዩቲዩበር ነው። በተደጋጋሚ ብዙ አይነት ድራማዎችን እንደሚሰራ አይቻለውኝ። ነገር ግን ይሄ የእምነት መገለጫም ሆነ የሴት ልጆቻችንን ክብር የሚነካ ስለሆነ በአስቸኳይ ከድርጊቱ እንዲቆጠብ ህዝበ ሙስሊሙንም ይቅርታ እንዲጠይቅ፣ ካልሆነ ግን ሁላችንም ተጋግዘን ዩቲዩብ የሚዘጋበት ወይም ደግሞ የሚጠየቅበት መንገድ ማመቻቸታችን አይቀርም። ምክንያቱም ይሄ ለሌሎችም መንገድ የሚከፍት ነው። ሙስሊሞች ይሄ ቪዲዮ የደረሳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱ። በእንደዚህ ነገር ቀልድ የለም፣ ቆፍጠን ማለት አለብን።